Plus nutrition. በቅድሚያ እንኳን ደህና መጣችሁ እላለሁ። አፍረን ስለጀመር ይቅርታ እንጠይቃለን። በመቀጠል ዛሬ የምናካሄደው በጉባ ወረዳ አይሲት ቀበሌ የግብርና ምርምር ውጤቶች ላልተደረሰባቸው አካባቢዎች በሚል መሪ ቃል የተሰሩ የቴክኖሎጂ ማስፋፋትና የዘር ብዜት ስራዎችን እናያለን። ስለዚህም የሚኖረንም ፕሮግራም በአጭሩ ለማስተዋወቅ ያህል በቅድሚያ የማዕከላችን ዳይሬክተር አቶ አዳነ መላክ የእንኳን ደህና መጣችሁ መልእክት ያስተላልፉልናል። ከዛ ቀጥሎ ስለ ቴክኖሎጂው አጠር ያለ ገለጻ ለሚመለከታቸው ባለሙያዎች በጉባ ወረዳ ግብርናና ገጠር ልማት ጽሕፈት ቤት ባለሙያዎችና እንዲሁም ይህን ስራ የሰራ ነው ከሴፓር ጉባ ጋር በቅንጅት በመሆኑ ባለድርሻዎች የራሳቸውን ገለጻ ያደርጉልናል። ከዚያ ቀጥለን አጠር ያለ የማሳውን ጉብኝት እናደርግና የተግባሪ እንዲሁም ተሳታፊ አርሶ አደሮችና ባለሙያዎችን አስተያየት እንሰማለን በተሰሩት ስራዎች ላይ። ከዚያም በዚሁ በማሳው ላይ ያለንን አስተያየት ያነሳን አጠር ያለ ውይይት እናደርጋለን፣ አጠቃላይ ውይይት። በመጨረሻ ላይ ባለው ሁኔታ ላይ የመዝጊያ ንግግር በዶክተር አዱኛ ዋቅጅራ የኢትዮጵያ ግብርና ምርምር ኢንስቲትዩት ምክትል ዋና ዳይሬክተር የመዝጊያ ንግግር ያደርጉልናል። ፕሮግራማችን አጠር ብሎ ነው በዚህ መልኩ የሚሄደው። ስለዚህ በቅድሚያ አቶ አዳነ መላክን ጋብዛለሁ። አመሰግናለሁ። ከዚህ ከመስክ ቆይታችን በኋላም የጉባ ወረዳ ከዚህ በኋላ በስፋት አርሶ አደሮችን ተጠቃሚ ለማድረግ ጠቅለል ያለ ውይይት ለማድረግ ወደ ማንኩሽ ከተማ እንሄዳለን። በወረዳው መስተዳድር በግብርናና ገጠር ልማት ጽሕፈት ቤቱ የተዘጋጁ ፕሮግራሞች ይኖራሉ። የምሳ ፕሮግራምና ጠቅላላ ውይይት ይኖረናል። እነዛን እናደርጋለን። እግረ መንገዳችንንም ለእንስሳት እርባታ የሚያግዝ የውሃ ማጠራቀሚያ ያዘጋጁት ነገር አለ። እግረ መንገዱን ስለሆነ ብዙም ጊዜ አይወስድብንም። እሱንም አካተን ምናይ ነው የሚሆነው። በዚህ አግባብ ፕሮግራማችንን ይዛችሁ ነው የምንቀጥለው ማለት ነው። ክቡር ዶክተር አዱኛ ዋቅጅራ የኢትዮጵያ ግብርና ምርምር ኢንስቲትዩት ምክትል ዋና ዳይሬክተር፣ ክቡር አቶ አብዴላ ሸህዲን የቤንሻንጉል ጉሙዝ ክልል ምክር ቤት የኢኮኖሚ ቋሚ ኮሚቴ ሰብሳቢና የተከበራችሁ የቋሚ ኮሚቴ አባላት፣ የተከበራችሁ የመተከል ዞንና የተለያዩ ወረዳዎች አመራሮች፣ ጥሪ የተደረገላችሁ መንግስታዊ ያልሆኑ የልማት ድርጅት ተወካዮች፣ ከሁሉም ወረዳ የተመረጣችሁ ባለሙያዎችና ክቡራትና ክቡራን፣ እንዲሁም የባህሉ ባለቤት የሆናችሁ አርሶ አደሮች፣ የፓዊ ግብርና ምርምር ማዕከል፣ የጉባ ወረዳ ግብርናና ገጠር ልማት ጽሕፈት ቤት፣ የሴፓር ጉባ በጋራ ወዳዘጋጁት የ2007 የቴክኖሎጂ የመስክ ቀን በዓል የአርሶ አደሮች የመስክ ቀን በዓል እንኳን በሰላም መጣችሁ እላለሁ። መንግስት ሀገራችንን በአጭር ጊዜ መካከለኛ ገቢ ካላቸው ሀገሮች ተርታ ለማሰለፍ የ5 ዓመት የእድገትና ትራንስፎርሜሽን እቅድ አውጥቶ በሁሉም የኢኮኖሚ ልማት ዘርፎች በስፋት ሲንቀሳቀስ ቆይቶ እቅዱን የእቅዱ የመጨረሻ ዓመት ላይ እየተሸጋገረ እንዳለ ይታወቃል። በዚህ የእቅድ ዘመን የሀገራችን ኢኮኖሚ በየአመቱ በከፍተኛ የእድገት አማራጭ 14.9%፣ በዝቅተኛ የእድገት አማራጭ 11% ማደግን አንግቦ ሲንቀሳቀስ የነበረ ሲሆን በያዝነው አመት ሙሉ የ5 ዓመት የኢኮኖሚ እድገታችን ስኬታማ ለማድረግ የአመቱ የእድገት መጠን 11.4% መሆን የሚገባው ሲሆን ለዚህም መንግስትና ህዝቡን እጅና ጓንት በመሆን በመረባረብ ላይ ይገኛሉ። በእድገትና ትራንስፎርሜሽን እቅድ ዘመኑ መጨረሻ
የሀገራችን የኢኮኖሚ ዋልታ የሆነው ግብርናችን ለኢንዱስትሪ እድገት መሪነት መሰረት እንዲጥል ግብ መጣሉ ሁላችንም የምንረዳው ጉዳይ ነው። ከእድገትና ትራንስፎርሜሽን እቅድ አንጻር የግብርና ዘርፍ እድገቱ በተመሳሳይ በየአመቱ በከፍተኛ የእድገት አማራጭ 15 በመቶ በዝቅተኛ የእድገት አማራጭ 11 በመቶ እያደገ በዚህ በእድገትና ትራንስፎርሜሽን እቅድ ዘመን መጨረሻ በእጥፍ እንዲያድግ ታቅዶ እየተሰራ ይገኛል። ይህ እቅድ ይሳካ ዘንድ ኋላ ቀር የግብርና ልማት የሀገራችን የግብርና ልማት ከኋላ ቀር የግብርና ልማት ተላቆ በምትኩ በጥናትና ምርምር የሚደገፍ የዘመነ ግብርና መተግበር አማራጭ የሌለው መፍትሄ እንደሆነ ይታመናል። ከዚህም አንጻር የኢትዮጵያ ግብርና ምርምር ኢንስቲትዩት ለተለያዩ የሀገሪቱ ስነ ምህዳር ተስማሚ የሆኑ በርካታ የሰብል የመሬትና ውሃ ሀብት የእንስሳት እንዲሁም የደን ቴክኖሎጂዎችን በማውጣት ከሚመለከታቸው መንግስታዊና መንግስታዊ ያልሆኑ ባለድርሻ አካላት ጋር በጋራ በመሆን ለተለያዩ የግብርና ቴክኖሎጂዎች እውቀትና መረጃዎች ተጠቃሚዎች እንዲደርስ በማድረግ ትርጉም ያለው ሚና እየተጫወተ እንዳለ ይገኛል። የፋኦ ግብርና ምርምር ማዕከል በኢትዮጵያ የግብርና ምርምር ኢንስቲትዩት ስር ከተዋቀሩት ምርምር ማዕከላት በሰሜን ምዕራብ ኢትዮጵያ ከአዲስ አበባ በ570 ኪሎ ሜትር ርቀት ላይ የሚገኝ ሲሆን ከተቋቋመበት ጊዜ ጀምሮ ብዛት ያላቸውን የግብርና ቴክኖሎጂዎች በማውጣት አርሶ አደሩን ኢንቨስተሩንና የተለያዩ ተቋማትን የግብርና ቴክኖሎጂ ተጠቃሚ እያደረገ ይገኛል። በያዝነው የእድገትና ትራንስፎርሜሽን እቅድ ዘመን ለአብነት ያህል ያለፉትን አመታት የግብርና ቴክኖሎጂ ውጤቶችን ስንመለከት ባለፉት በአራት ያሳለፍናቸው የእድገትና ትራንስፎርሜሽን እቅድ አመታት ከምርምር ማዕከሉ የተገኙ የግብርና ቴክኖሎጂዎችን ስንመለከት በቅባት ጥራጥሬና ጭረት ወደ 11 የሚጠጉ ዝርያዎች፣ በብዕርና አገዳ 6፣ በአትክልትና ፍራፍሬ 2 በድምሩ በሰብል ወደ 19 የሚጠጉ ዝርያዎችን፣ በመሬትና ውሃ ሀብት 2 የውሃ ማዳበሪያ ዘንድሮ አዲስ አለ ወደ 3 እንዲሁም በእንስሳት ወደ 4 የሚጠጉ የመኖ ዝርያዎችን ያስለቀቀ ሲሆን ብዛት ያላቸውን ዝርያዎች ለአርሶ አደሮችና ለሌሎች ተጠቃሚ አካላት ደርሰው በስፋት ጥቅም ላይ እንዲውሉ አድርጓል። በዚህ ባሳለፍነው የእድገትና የትራንስፎርሜሽን እቅድ ዘመን ማዕከላችን ከዝርያ ቴክኖሎጂ ባሻገር በርካታ ጠቃሚ መረጃዎችን አውጥቶ ለተጠቃሚዎች አድርሷል። በአካባቢያችን የሚመረቱ ዋና ዋና ሰብሎችን የዘር ወቅት የመወሰንና መለየት፣ የተለያዩ ሰብሎችን የአረም ጉዳት መጠን መለየት፣ ዋና ዋና የሰብል በሽታዎችን መለየትና ለቀጣይ የምርምር ስራ ግብዓት መውሰድ፣ ለተለያዩ ሰብሎች የአፈር ለምነት መሰረት ያደረጉ የማዳበሪያ አጠቃቀሞችን ማውጣት፣ የበቆሎ፣ የቲማቲም፣ የሽንኩርትና በርበሬ የመስኖ ውሃ ፍላጎት መጠን መለየት፣ የአሲዳማ አፈርን በኖራ የማከም ቴክኖሎጂ መረጃ ማውጣት እና መሰል ስራዎችን ሰርቷል። ሀገር አቀፍ የአፈርና ሀገር በቀል የአፈርና ውሃ ጥበቃ ዘዴን የመለየት አካባቢውን ተላምዶ የተሻለ ምርት መስጠት የሚችሉ የተለያዩ የዶሮ ዝርያዎችን የማውጣት የአካባቢውን የእንስሳት ልማት መልካም አጋጣሚዎችና ተግዳሮቶችን የሚለይ የምርምር ጥናት መስራትን ያካተተ ስራዎችን ሰርቷል። ማዕከላችን የተለያዩ የግብርና ቴክኖሎጂዎችና መረጃዎችን የማውጣት ተግባሩን ቀጣይነት ባለው መልኩ ለማከናወን በ2006/7 የምርት ዘመን ከ190 በላይ የምርምር ስራዎችን በሰብል በመሬትና ውሃ ሀብት በእንስሳት የግብርና ኢኮኖሚክስ ኤክስቴንሽን ስርዓተ ጾታ ምርምር ስራ ሂደት የተለያዩ የጥናትና የምርምር ስራዎችን እያካሄደ ሲሆን በያዝነው የምርት ዘመን አስተባባሪና ተባባሪ ማዕከላት በመሆን በአኩሪ አተር ወደ 4 የሚጠጉ ዝርያዎች፣ በቦለቄ ከ1 እስከ 2፣ በሩዝ ከ2 እስከ 3፣ በበቆሎ በትንሹ ከ2 እስከ 3፣ በሰሊጥ ከ1 እስከ 2 እጩ ዝርያዎችን እያወጣ ያለ ሲሆን በማስለቀቅና በማስመዝገብ ሂደት በስፋት እየተንቀሳቀሰ ይገኛል። አምና የተለቀቁ የአኩሪ አተር የማሾና የእንስሳት መኖ እንዲሁም የቦለቄ ዝርያዎችን ዘንድሮ የዘር ብዜት ስራዎችን በመስራት በመጪው ዓመታት በስፋት የማስተዋወቅ ስራ ለመስራትም አቅዷል። ማዕከላችን ለዘር አባሽ አካላት ለማቅረብ በ9 የተለያዩ የሰብል አይነቶች ማለትም በአኩሪ አተር፣ በሰሊጥ፣ ለውዝ፣ ቦለቄ፣ በቆሎ፣ ሩዝ፣ ዳጉሳና ማሽላ በአጠቃላይ ወደ 60 ሄክታር ላይ የመነሻ ዘር እያባዛ ሲሆን ከዚህም ከ500 ኩንታል በላይ ምርት ይጠብቃል። ይህንን መስራች ዘር ተቀብሎ በማባዛት ዞኑ የሚያስፈልገውን የምርጥ ዘር ፍላጎት ለማሟላት ክልሉ ምንም አይነት የዘር ብዜት ኢንተርፕራይዝ ካለመኖሩ ጋር ተያይዞ ለሚፈጠሩ ችግሮች ዘላቂ መፍትሄ ለመስጠት አንደኛ አርሶ አደሩን ማዕከል ያደረገ ማህበረሰብ አቀፍ የዘር ብዜት ስርዓት ማስፈን፣ ሁለተኛ የግብርና ልማት ባለሀብቱን ማለትም ኢንቨስተሩን መሰረት ያደረገ የዘር ብዜት ስርዓትን በመፈጸም ላይ ይገኛል። የክልሉ የምርጥ ዘር ፍላጎትና አቅርቦት ክፍተትን ለመሙላት
በስፋት እየተንቀሳቀሰ ይገኛል ማለት ነው። ማዕከላችን ከቅርብ ጊዜ ወዲህ በግብርና ቴክኖሎጂ ተጠቃሚነት ያልተዳረሱ አካባቢዎችን ማዳረስ በሚል አቅጣጫ ውጤታማ የሆኑ የግብርና ቴክኖሎጂዎችን በሰፊው የማስተዋወቅና የማስፋት ስራዎችን ከባለድርሻ አካላት ጋር በማቀናጀት እያከናወነ ይገኛል። ተጨማሪ ኢኮኖሚ ጠቀሜታ ያላቸው እንደ ሰሊጥ፣ ለውዝና አኩሪ አተር የአካባቢ ምግብ ዋስትና በሆኑት ሩዝና ስንዴ ለዘላቂ ግብርና መሳካት እና ለብዛ ማህበረሰብ የቴክኖሎጂ ተጠቃሚነት መጨመር ከፍተኛ አስተዋጽኦ ያላቸው ህያው ማዳበሪያና አቀባ ግብርና ከፍተኛ ምርታማነት ያላቸው በቆሎና ማሽላ ምርታማነትን በመቀነስ የሚታወቁትን አቀንጭራና አገዳ ቆርቆር ተባይን ለመቆጣጠር የሚያገለግለውን የአባራሪና አጥማጅ ቴክኖሎጂን እንዳስፈላጊነቱ በዞኑ 7ቱም ወረዳዎች ለሚገኙ ወረዳዎች ቅድመ ማስፋት እያካሄደ ሲሆን በአጠቃላይ በ2006/7 ምርት ዘመን 123 ባለሙያዎችን ስልጠና በመስጠት ከ4316 በላይ አርሶ አደሮችን የቴክኖሎጂ ተጠቃሚ ማድረግ ችሏል። የዚህ የመስክ ቀን በዓል ዋና ትኩረት የሆነው በቀደሙት ዓመታት ከማዕከሉ በወጡ ቴክኖሎጂዎች እምብዛም ያልተዳረሰባቸውን አካባቢዎች እና ማህበረሰብ የቴክኖሎጂ ተጠቃሚ ከማድረግ አንጻር ማዕከላችን ከወረዳ ግብርናና ገጠር ልማት ጽሕፈት ቤት እንዲሁም ከካናዳ ሐኪሞች የልማትና የእርዳታ ድርጅት ጋር በጋራ በመሆን የጉባ ወረዳን በመምረጥ የአካባቢው ነባር ብሔረሰቦችና ለሴቶች ተገቢውን ትኩረት በመስጠት 85 አርሶ አደሮችን ከስልጠና ጀምሮ የግብዓት አቅርቦት ድጋፍና ክትትል በሰሊጥ በለውዝና በአኩሪ አተር ቴክኖሎጂዎች ጋር ላይ የተደረገ ሲሆን በዚህም ቅንጅታዊ ስራ ውጤታማ መሆን ተችሏል። በአጠቃላይ ፓዊ ግብርና ምርምር ማዕከል በግብርና ምርምር እሴት ሰንሰለት ከምርት እስከ ግብይት ያሉ አካላትን የዞኑ አርሶ አደሮች ከግብርና ምርታቸው ፍትሃዊ ጥቅም እንዲያገኙ በህይወታቸውም ላይ ትርጉም ያለው ለውጥ እንዲያሳዩ ለማድረግ የበኩላቸውን ድርሻ እንዲወጡ የማስተባበር ድርሻውን እየተወጣ ይገኛል። ዞናችንም ለግብርና ኢንቨስትመንት አመቺ ከመሆኑ ጋር ተያይዞ ወደ አካባቢያችን የገቡትን ከፍተኛ ቁጥር ያላቸው ኢንቨስተሮች የግብርና መረጃ አሟልቶ እንዲደርሳቸው በማድረግ የማማከር ስራን በመስራት ለስራቸው መሳካት ከፍተኛ አስተዋጽኦ እያደረገ ይገኛል። በጥቅሉ ማዕከላችን የዞኑን የግብርና ቴክኖሎጂ ተጠቃሚነት በማስፋት የተለያዩ አካላትን የዘር ብዜት ክህሎት ወደ ላቀ ደረጃ በማድረስ ብሎም የክልሉን ምርጥ ዘር ፍላጎት አቅርቦት ክፍተት ለመሙላት ከፍተኛ ሚና እየተጫወተ ይገኛል። የባለድርሻ አካላትን ቅንጅታዊ አሰራር በማስፈን አዲስና የቆዩ የግብርና ቴክኖሎጂዎችን በመጠቀም በዞኑ የሚገኙ ነባር ብሔረሰቦችን ተጠቃሚነት ማረጋገጥ ይቻላል። የምርጥ ዘር ተደራሽነት ችግር ባለባቸው አካባቢዎች ማህበረሰብና ተቋም አቀፍ የዘር ብዜት ስርዓትን በመተግበር የዘር አቅርቦት ክፍተትን በማቃለል የአርሶ አደሩን የግብርና ቴክኖሎጂ ተጠቃሚነት ከፍ ማድረግ ይቻላል የሚል መሪ ቃል ይዞ ነው እንግዲህ ይሄ የመስክ ቀን በዓል የሚዘጋጅ። ፕሬዘንቴሽን እንጨርሻለሁ። አመሰግናለሁ። ቶዳን በጣም አመሰግናለሁ። በመቀጠል በዚህ ቦታ ስለተሰራው ስራ አጠር ያለ ገለጻ በገለጽኳቸው አካላት ይደረግልናል። በቅድሚያ የማዕከሉ የሰሊጥ ላይ ተመራማሪ አቶ ዘሩ ስለተሰራው ስራ አጠር ያለ ገለጻ ያደርግልናል። አመሰግናለሁ። አመሰግናለሁ። ዘሩ ባለው በማዕከሉ የጥራጥሬ ቅባትና ጭረ ሰብሎች ጀማሪ ተመራማሪ ነኝ። እዚህ ሰብል ላይ እንግዲህ እንደምታዩት ወደ 4 ዓመት አካባቢ የምርምር ስራዎች ስናካሄድ ቆይተናል። ከዚህ በፊት ማዕከሉ አንድ የሰሊጥ ዝርያ ነው ያስለቀቀው። አባሴና ይባል ዝርያ ለአካባቢ እንግዲህ ረጅም ዓመታት አካባቢ ቆይቷል። በዚህም የተነሳ እዚህ አካባቢ ያለው የሰሊጥ በሽታዎች አሉ እንደ ባክቴሪያል ብላይት፣ ዊልትና ሴርኮስፖራ የሚባሉ እነዚህን በሽታዎች ይቋቋማል ተብሎ የሚታሰብ ዝርያ ነው። እስካሁን እንግዲህ ይህን የሚተካ ዝርያ ለማግኘት እስካሁን በርካታ ስራዎችን ሰርተናል። ከበሽታ መከላከል የአግሮኖሚ ስራዎችን ጨምሮ ማለት ነው። ከዚህ በኋላ የሚኖርን እንግዲህ ያው በእነዚህ ቴማቲክ ኤራዎች ላይ አተኩረን ይህን የሚተካ ዝርያ እናገኛለን ብለን እየሰራን ነው። በዚህም የተነሳ ተስፋ ሰጪ የምርምር ስራዎችን አግኝተናል። በዚህ አመት ይመስለኛል ማለቂያ ላይ 2 ዝርያዎች እናገኛለን ተብሎ ይታሰባል። ሌላ ስለ ሰብል አጠቃላይ አመራረት እና ስለ ድህረ ምርት አያያዝ እንዴት መሆን እንዳለበት ስልጠናዎችን ሰጥተናል ለበርካታ ጊዜያት ማለት ነው። ይህ አካባቢ ያው ሩቅ እንደመሆኑ አካባቢው ሩቅ እንደመሆኑ መጠን
ማለት ተሳታፊዎች በጣም ትንሽ ስለነበሩ ልዩ ትኩረት ሰጠን እየሰራ ነው የምንገኘው። በዚህም የተነሳ እንግዲህ በርካታ የአካባቢ ተጠቃሚዎች ይህን ቴክኖሎጂ ለማስፋት ለማስተዋወቅ በተያያዘው ስትራቴጂ እየሄድንበት ነው የሚገኘው። ሌላ እንግዲህ ማለት ከቅባት ሰብሎች ውስጥ ለውዝም አለን። እሱንም እንደዚሁ ስልጠና ሰጠናል ስለ አመራረቱ አጠቃላይ ሁኔታ ማለት ነው። በቀጣይ እሱንም ሌላ ቦታ ማየትም እንችላለን ብዬ አስባለሁ። ማኒ ፒተር የሚባል ዝርያ ማለት ነው። እሱ ዝርያ ያው መተከል ዞን በብዛት ይገኛል። ሌሎችም ዝርያዎችም በማላመድ እና ተባባሪ ሆነን ያገኘናቸው የለውዝ ዝርያዎችን አሉ። እነሱንም እንደ አማራጭ ይዘን ቀርበናል። እነሱ ላይም እንግዲህ አትኩረን እንሰራለን ብለን የምናስበው። ሌሎች የምታነሷቸው ወይም ጠቅላላ ውይይት የሚያደርጓቸውን ጥያቄዎች ካሉ አብረን እንፈታቸዋለን ማለት ነው። አመሰግናለሁ። መጀመሪያም ላይ ለመግለጽ እንደሞከርኩት ይህን ስራ ስንሰራ በቅንጅት ነው የሰራ ነው ከወረዳ ግብርናና ገጠር ልማት ጽሕፈት ቤት እንዲሁም በወረዳው ካለ መንግስታዊ ያልሆነ ድርጅትና ማዕከሉ። ስለዚህ በቀጣይ ደግሞ የጉባ ወረዳ ግብርናና ገጠር ልማት ጽሕፈት ቤት ተወካይ በስራዎቹ ዙሪያ ላይ የተወሰነ አስተያየት እንዲሰጡኝ ጋብዛለሁ። አመሰግናለሁ። እኔም በድጋሚ እንኳን ደህና መጣችሁ እላለሁ። በመቀጠል አምና ጀምሮ 2006 ጀምሮ በአጠቃላይ የሚነሳውን የዘር ችግር ለመቅረፍ ከአካባቢ እርሻ ምርምር ጋር በመነጋገር በተለይ የዘር ብዜትና የቴክኖሎጂ ማስፋፊያ ስራ ተነጋግረን በተለይ እዚህ ባለድርሻ አዘጋጅ አካላት ከአካባቢ እርሻ ምርምር ሴፓርም ይደግፋል። እኛም እንደ ወረዳ ግብርናና ገጠር ልማት ጽሕፈት ቤት በባለቤትነት እየመራው ነው እንገኛለን። ከዛ ባሻገር ከስልጠና ጀምሮ ወደ 85 እና ከዛም በላይ የሚሆኑ አርሶ አደሮችን በተለይ በአራት ቀበሌዎች ነው የሰራ ነው። እነዚህን አርሶ አደሮችን በመምጣት መጀመሪያ ስልጠና ተሰጥቶ ከዛ በኋላ ግብአቱን ወስደው እኔ በዚህ አይነት አጋጣሚ የፓዊን እርሻ ምርምር በጣም ላመሰግነው ይገባለሁ። ለምን መጀመሪያ ስንሄድ የዘር አቅርቦት እንደ ዞን እንደ መተከል ዞን አልነበረም። ግን ጉባ ወረዳ በተለይ ከቴክኖሎጂ ማስፋፋት ተደራሽ ያልነበረች ወረዳ እሷን ተጠቃሚ ማድረግ አለብን በሚል ሴንስ ነው ግብአቱን መጀመሪያ ቀርቦልን ይሄን የሰራ ነው። ስለዚህ እኛም እንደ ወረዳ ይሄን ተቀብለን በተለይ እቺ ቀበሌ ከ2003 እስከ 2005 ባደረግነው የመንደር ማሰባሰብ ማዕከል አንዷ አይሲዲ ቀበሌ ነች። ስለዚህ እነዚህን አርሶ አደሮች በኢኮኖሚያዊ ማህበራዊ ኢኮኖሚ ተጠቃሚ ለማድረግ እነሱን በተለይ አሁን ወረዳችን በስፋት የሚመረተውን የሰሊጥ ዘር ማሳተፍ አስፈላጊ ከመሆኑ ጋር በተያያዘ ይሄን አሁን የምታዩትን ማሳ የ25 ሴቶች ናቸው ተደራጅተው በዚህ ስራ ላይ እየሰሩ ያሉ። እነሱን ልዩ ባለመልኩ እኛም እንደ ወረዳ እየደገፍና የምንገኝበት አይነት ሁኔታ ነው ያለው። ከዛ ባሻገር እንደ ወረዳ አሁን ከዚህ አይሲድ ላይ አዘጋጀነው ሌላ በስፋት ወደ 13 ሄክታር በሰፊው የተመረተ ነበረ። እሱን ግን አሁን ካለው ጊዜ አንፃር እሱን መዳሰስ የምንችልበት አግባብ ያለ አይመስለኝም። ቀጣይም እኛ በተለይ አሁን ወረዳው ላይ የሚነሳውን የዘር አቅርቦት ችግር እነዚህ አርሶ አደሮችን በተመሳሳይ ለረጅም ዓመታት ቴክኖሎጂን ያለመጠቀም ችግር ነበረ። ግን ከቅርብ ጊዜ ወዲህ በተለይ በዘር ብዜት እንዲሁም የቅድመ ቴክኖሎጂ ማስፋፋት ስራ በየቀበሌዎቹ በስፋት እየሰራ ነው ያለ ነው። በተለይ መንደር ማሰባሰብ ማዕከላትን በመለየት ሴቶች ላይና አርሶ አደሩ በስፋት እነዚህን ተነስቶ ያመጡትን አርሶ አደሮች እነሱም በደንብ በዚህ ቴክኖሎጂ በማቀፍ ግብርና ከባህላዊ አስተራረስ ዘዴ ወጥተው በቴክኖሎጂ ተጠቅመው ራሳቸውን ዘላቂ እና ሰስተነብል የሚሆኑበትን ሁኔታ እንደ ወረዳ እየሰራን እንገኛለን። ስለዚህ እኔ በእኔ በኩል ጨርሻለሁ። አመሰግናለሁ። እሺ፣ በጣም አመሰግናለሁኝ። በመቀጠል ከሴፓ ሄሎ፣ እዚህ የተገኛችሁ ሁሉም ተሳታፊ አካላት የካናዳ ሐኪሞች ልማት ድርጅት በቤንሻንጉል ጉሙዝ በሚገኘው የምግብ ዋስትናና ኢኮኖሚ እድገት ፕሮጀክት 7 ወረዳዎች የሚሰራ አንድ ፕሮጀክት ነው። በዚህ ወረዳ ላይ ከ2003 ጀምሮ እነዚህን የልማት ስራዎች እየሰራ ነው። በተለይ ደግሞ ቅድም የጽሕፈት ቤቱ ኃላፊ እንደተናገረው ጉባ ወረዳ በዘር ብዜትም ሆነ በቴክኖሎጂ በጣም ከሌሎች ወረዳዎች ኋላ የቀረች ወረዳ ነች። በዚህ አመት ግን በተደረገው ቅንጅታዊ አሰራር ብዙ ስራዎች ተሰርቷል። ምናልባት ያልተገለጸውን ለመግለጽ ወደ 20 ገበሬዎች በዘር ብዜት ተሳትፈዋል። ከነዚህ ውስጥ ከ50% በላይ ገበሬዎች ሰክሰስፉል ሆነዋል። እነዚህ ገበሬዎች ወደ 14.5 ሄክታር
በዘር ብዜት ሸፍኗል። ከዚህ ምርት የምንጠብቀው የዘር ብዜት በዚህ አመት ወደ 50 ኩንታል የሚሆን የሰሊጥ ዘር ወረዳው አባሲናን ዘር ያዘጋጃል። ከነዚህ ገበሬዎች የሚሰበሰብ ነው። ወደ 6 ኩንታል አኩሪ አተር ምርጥ ዘር ይገኛል። እንደዚሁም ደግሞ ወደ 24 ኩንታል ለውዝ ምርጥ ዘር ይገኛል። ይሄ በሚቀጥለው አመት ለሚኖረው የዘር ችግር ወረዳው ላይም ከወረዳውም ባለፈ በሌሎች ወረዳዎች ላይ ችግሮችን ይቀርፋል ብለን እናስባለን። ይሄን ሁሉ ስንሰራ እንግዲህ ቅንጅታዊ አሰር ነው። ኤንጂኦ ጥቂት ነገር ነው የሰራው። ምናልባት ጥቂት ነገር ምናልባት በቃል የሚገለጽ ነገር ነው የሰራ ነው። አብዛኛውን ነገር ግን የሴክተር መስሪያ ቤቶች በተለይ የወረዳው የሴቶች የህፃናትና ወጣቶች ጉዳይ ጽሕፈት ቤት የሴቶችን ከማደራጀት ጀምሮ እስካሁን ድረስ ያለውን ስራ በመከታተልና ውጤታማ እንዲሆኑ በጎደላቸው ቦታ ምን መስራት እንዳለባቸው መመሪያ በመስጠት እነዚህ ሰዎች አሁን የሚታየውን ሰብል እናንተ እዚህ ቆመው እንዲያሳዩ በከፍተኛ እገዛ ያደረገበት ነው። የግብርና ጽሕፈት ቤት እንደዚሁ ባለሙያዎች ቲዮቲ ከሰለጠኑ በኋላ በእርሻ ምርምሩ ከተሰለጠኑ ከገበሬዎች ተጨማሪ ገበሬዎችን ጨምረው ምናልባት በስልጠናው ላይ ያልነበሩ ገበሬዎችን ጨምረው ሌሎች ገበሬዎች ብዙ ገበሬዎች በዚህ ስራ እንዲሳተፉ አድርገዋል። እንዲሁም ደግሞ የካናዳ ሐኪሞችና ልማት ድርጅት ከ7 የተለያዩ ኤንጂኦዎች ጋር በመተባበር ይህንን ልማት ሲያግዝ ቆይቷል። እኛ የሚታየው ዛሬ አንድ ብቻ ባይሆን በጣም ደስ የሚለን ነበረ። በተለይ ደግሞ ገበሬዎች የሚታይ ሰፊ የሆነ ስራ አላቸው። ያን ሁሉ ቢታይ ደስ ይለን ነበረ። በጣም እናመሰግናለን። ለጉባ ገበሬዎችና ለጉባ አርሶ አደሮች ሴቶች በተለይ ትልቅ እድል ነው ብለን ነው የምናስበው። ይህንን ደግሞ ደክመው ሰርተው ለፍተው እንዲታይላቸው ላበቁ ለእነዚህ ሴቶችም በጣም ትልቅ ምስጋና አለኝ። ሁላችሁም እንድታመሰግኑልኝ እፈልጋለሁ። በጽሕፈት ቤት ውስጥ በጣም አመሰግናለሁ። በኋላ ተግባራዊ አርሶ አደሮች ያው እንደተገለጸልን በማህበር የተደራጁ ሴት አርሶ አደሮች ናቸው ይህን ስራ የሰሩት። ከእነሱ ጋር ቆይታ እናደርጋለን። ስለዚህ አሁን ዞር ዞር እያልን የተደረገውን የተከናወነውን ስራ እናያለን። ነገር ግን ያው የሰሊጥ ሰብል ስለሆነ ብዙ ማረጋገጥም ስለማይፈልግ በጥንቃቄ ዞር ዞር እያልን እንይና ተመልሰን ወደ ውይይታችን እንገባለን። ዙሪያው እነሱ ስለሚያውቁት
አንድ ተማከረ ዞር ብለን ማሳውን ለማየት እንደሞከርን ተስፋ አደርጋለሁ። በእርግጥ ማሳው በራሱ ገላጭ ነው። ከርቀትም ስናየው ከቁመታችን በላይ የሆነ የሰሊጥ ምርት ነው እያየን ያለ ነው። ስለዚህ ብዙም ዞርን ባናየው ከርቀት ራሱ ብዙ ነገር ሊገልጽ ይችላል ማሳው በራሱ። በመቀጠል ከተግባራዊ አርሶ አደሮች የሚሉንን እንሰማለን። ወደ እነሱ እናልፋለን። ወደዚህ ባቱላ ናንተ Ishe, aile sala, acho kwa duma bao ke ila ke kumgubin tumala, tergan kat drama segan ka kila kinu kushala bil lekala, bil narke digafa, nago kabalea, nago gubrna, di narke kushabi ke ila gubrna, uletanya demo separa narke kusabi ke ila digaf, bil keleka, mushija ke limila, gacha ke limila, sada tale bil diga koma ke limila, ila gele kumisa. ሁለተኛ ከኤሊሚላ ሶስተኛ ከኤሊሚላ ኢላ አንደኛ ገለቢ ለክ ኩምሳ ከግልበት ኤሊሚላ ቢል ለክ ቆሻላ ቢላ ድራጅክ ኢሚላ እንዳሰፓር ወበስልትን ከይላ ዛፍ እንግፋባው ከሚና ወረዳ ቦከ ሴቶች ትመሪያ በተማርክ ተይላ በስልትን ከይላ እንግፋዳ ሴቶች ጉዳያ በስልትን ከይል ከሽቆላላ ያሁቢል ከድራጅክ ኢሚላ መጀመሪያ ቢልች ከቂ አምሳ ብር ሁለተኛ ከኤልሚለ ቢለች ከያ ከሶስተኛ ቢልን አርከ በናት ማብለ ከይል ከቂያ 1800 ቢልች ከነገለያ ወሁለተኛ ገለያን ከኤልሚለ ከጉልበት ኤልሚለ ቢል ለካ አስካ ሆነ መድረሳና አይዲቱ ማምጭርላ ወምትኒላ ከጉልበት ኤልሚለ ዋሰቢለ ተበቀከሚና መድረሳታ ሚዳላ አንደኛ ምርልቅ ሱቅ ሙኩልሽ እንዳ ማህበር የሴቶች ስራ ምርልቅ መድረጂ ለምድላ ማህበራ ከሁለተኛ ደግሞ ማህበራ ነው እንደገናዳ ሱቅ ልሚላ ምርልቅ ሙኩልሽ ወፍጫዋ ሚና ወፍጫዋን ኩራ ቆም ቢላንም ቀጠልማ ምንፔት ነው ፍጫዋ ምንፔትን ሱቅ ምንፔትን ኩራ አላስ ምርልቅ ከድላ ተራክተራ ምፍረቆይ ለአስካ ምጭልሽን ኪደልሚላ አመሰግናለሁ። አሁን ወይዘሮ በቱላ ነው የምትባለው የዚህ በተለይ ማህበሩ ሰብሳቢ ነች። ስለዚህ ይሄንን ስራ ስታብራራ ከመጀመሪያው ነው ጀምሮ ስልጠና ተሰጥቶናል። በዚህ እንትን ላይ ድጋፍ ያደረጉልን ከግብርናም ከሴቶች በበላይነት ሴቶች ነው ሲያስተባብሩ የነበረው። መጀመሪያውኑ በማህበር ነው የተደራጀን 50 ብር በማዋጣት ራሳችን ሴቶች ሚኒስትሪ መደረግ መቻል አለብን በማለት እኛ ወደ ስራው ገብተናል። ስለዚህ ከምንጣሮ ጀምሮ እስከ መጨረሻው እስከ አረሞ ድረስ በራሳችን ጉልበት ምንም ሰራተኛ እንኳን ሳንቀጥር ነው የሰራነው። በሴፓርም በኩል የተደረጉልን ድጋፎች አሉ። እንስሳት ስርጭት በሴፓር ተደርጎ እሱን የመጀመሪያ የማረስ ስራ በእንስሳት ጉልበት አርሰናል ነው የምትለው። ከዛ ባሻገር ግን ሁሉን ስራ እኛ ራሳችን ችለን ነው እየሰራን ያለነው የሚል ነገር አስቀመጠችው። ከዛ ባሻገር ደግሞ እኛ ለቀጣይ አመት ከዚህን የበለጠ ምርት አምርተን ራሳችን መለወጥ እንፈልጋለን። ከዚህ ወጥተን በሌላ በሱቅ የመክፈት ስራዎችና
ወደ ሌሎች ትላልቅ የኢንቨስትመንት እና ወፍጮ ተከላም አስበናል። ስለዚህ ይሄንን ለቀጣይ አመት እኛ ራሳችንን ለመለወጥ እጅግ ዝግጁ ነን። በተለይ ይሄን ግብርና በደንብ መስራት ከቻልን ወደ ሌላው ትራክተር እና ሌሎች ቴክኖሎጂን የምንጠቀምበት እጅግ በጣም ሰፊ እድል አለ ነው እያለች ያለችው። ይሄ ነው ይካካተ ከመታራ ሆቢ ለካምባንዳ ነቢ ዶክተር ክላም ባንዳ እና ገናተ አሰበች ተጠቀም ከነ ዳንኤል ማዳበራ ወለች ተጠቀም ከንቴ ወዘቱ እና ተራባ ምናገበችን አርከ ቆተራባ ተራባ ቢል አርከ ቋ ግብርና ቢል ክሊከ ተራባ ግብርና ቢል አርከ ቢል አውደ ድርግ ቢል ተከቢል ሳደፈካ ቢጭከ ተራባ ከይል ቢል ለካን ዋሳላዚ አቢ በርቶከ ታለ አይላ ሳላ ቢል ቶከ ተከደሊ ቢላ ምን አይለ ሸከሰላ ካንቸ ቢቸም ቀጥላ ካንቸ ማቺላ ከበሸካ ነገም ኮል ቁልፉላ ከገተም ሌላ ቆሻ በመፍራከ ዳላ በመፍራ ቆይል زي بيلا تبابر كنجينان بديتي مام كيوي كيلا قشان كيوي بلزم كيوي الفولا كيوي قبرنا زي بيلا صادف كلام بصادف له كما اين ما مسكين لسه دنقرو يلزم كش يقوم لا لكن ام عند قبرنا متكلوا كيل نداد بيل تريكيل كويزملا هو تولين بيجي وكيل بوميلا ويديد ملا متكلوا كيل اشبا زي بقى باو كيل تنقص ملا لا مدكات كلها تكيل نيلما زي دم بيل تريكيل كوا اكيم دغفيكيل انسانم فريل كيل مالي سيد زي أبي شو كيكم كم تسمع لبرة يكشاف زي يكشاف شوار مدي بفيتها كارن دال. أصلا يكتار بيل لقال عندي كتار تقول. إيه كتار وصفات عندي كتار تقول لما تلو يا زرو سورس كجبرنا أنا متلو ከዛ ባሻገር ግን እኔ አሁን በተጨማሪ በተለይ ከተለያዩ አካባቢ የመጣችሁ ሰዎች ይሄን ድጋፍ እንድታደርጉልን እኛ ሴቶች ሰርተን ውጤት ማምጣት እንችላለን። ስለዚህ ምንድነው አሁን እንዳጠቃላይ ድጋፉ ከሁሉም ግብርና እንደ ግብርና ተገቢውን ድጋፍ ማድረግ ይጠበቅብናል። ዞሮ ይሄ ሴክተር ነው ግብርናውን እየመራ ያለው። ስለዚህ እኛ ልክ እንደ አባትና እናት አድርገን በተለይ እዚህ ግብርናው ውስጥ ከተሳተፍን ድረስ ከተሰራን ድረስ ይሄ ደግሞ ከፍተኛ ለውጥ ያለው ስራ እንደመሆኑ መጠን እዚህ ላይ ባለድርሻ አካላት ተገቢውን ክትትል እንድታደርጉልን አሳስባለሁ ነው ማለት ነው። ያስተላልፋት ማለት ተካውካ ለተሳካቢ አሳቲካካ ዳብም ጫአተም ያውላሳ ምክራታ ከማ በገየ እንዳብም ለያተም ምክራባጅ ባባደከም ከላ ያኒ አይላ በልቢል ተከላ በገየ እንዳከማል ተንዳዘት ይልካ ዋንሴዘቱ መተላልፋ ከበጋነ መልከታ ባጭ ከሚል ማየ ችግራት ማን ባጋጥም ከተካን ይከናም ችግር እኮ በምግጥመይ አተ ችግር በምግጥመይ ነው ግጃ ሰለሚክ እንደ 2 አመት 3 አመት ማይል ምን ተከዚያ በምፍርቆይ ወይል ግንግሽ እንጂን ከላ ቆቢል ትከይሳ እንዳተመሳሳይ ወይ ወብ ድረስጋ ቋ አሳከንም ጠበቅ ማቢል ይከነ ችግር እኮ በሚና ችግር ያው ቢል ድግም ድጉ ማይል ግንግሽ እንጂን ከቢል ማዝጋጅክ ከደጎን ማኬ ያው ነው ይከነ ችግር ዋስም አስተላልፍ ባጭካ መልክ ተከበጋላ ወከማን ተንዳሽ ቁላሊት ያላ ሰካነተ የካት በገየ እንዳሳ ይከነ አርሶ አደራ ባዳው ከላ አትም ከላከማ ያኒ ለይን ለበጋ መልክ ተብም ከተም ለይቻ ተማም ገለ ደጎኖም ከላ السلام عليكم زي فيل لك على زي أبغى باوكي بعد ممكن تعلن بمدوا أكيد إن ده أقرأ بقى باكو كملي ما إن همكم مقشوا تمكلوا أي فيل لكن قبل أي سيد قافة زي قافة أي أشين سرابي دك أيلا بيدك كقلبة تلي ما بي أشك جا كلي ما قافة وبي لبي تشك وبي لك قافة زي أكيد همكم مقشوا تني جنده با مقام تني قافة إن زي فوتو بيتي كان مسران قافة كوزي أيل أرا ما بركاسر كنا نعلم ويزم بتيتك كوما أقرأ بعد دك أي سيد لامرا بشكا نقول بنزا بيدك ما بر عند ما بر كاون سنت أما تبدك جوجنزا يبكوتشي نجا أمبل ما بريكن يبكوتشي نجا باهو ما بريكن يبكوتشي لاجا يسيتوش ما بر بين عرقوا سلا بيجي كذي بيم قم تشوي على يلموكر كيل قافلا لكن نجم لا ما بر مرة بشكل جوجنزا لان داسة تلسة يويلو موكرك بيل أمك ما تنسمع شوي على فكتاي كجيجي كلا مالين بيلت كتبورما نجني كلا مجموشي أمبلا ለመጨረሻው አካባቢ በችግር ደረጃ ይሄን ያለ ጎላ ችግር አላጋጠመንም። ነገር ግን መጀመሪያም ይሄ ነገር ገና አዲስ ነን እኛ ለዚህ ስራ አዲስ እንደምታዩት ማስማማ አዲስ ነው። ስለዚህ ከዛ ጋር ተያይዞ ከምጣሩ ቻሌንጆች ነበሩ። ነገር ግን ይሄን ሰፋ የሚባል ችግር አልነበረም።
ያው ጅምር እንደመሆኑ መጠን ለቀጣይ ዓመት በሚፈለገው መልኩ ለማስፋትና ለመስራት ነው እቅድ ያለን ነው የምትለው። ወደ መጨረሻ አካባቢ ያስተላለፈችው መልእክት እኛ ሴቶች ስንባል ያው እንዳያችሁት ሰርተን መለወጥ እንችላለን ማለት ነው። ስለዚህ እና እኔ የማስተላልፈው መልእክት ጉባ ወረዳ ሄዳችሁ አይሲዲ ቀበሌ ላይ ሴቶች ተደራጅተው በዚህ ደረጃ ላይ ውጤት በቅተዋል እንድትሉልን እፈልጋለሁ የሚለው መጨረሻ እናንተ የመጣ ከወረዳ ከክልል ከዞን ከፌዴራል አሁን የመጣ ለኛ ለማያት በጣም አመስግነዋል። ደስ ይላል። እሺ በጣም እናመሰግናለን። በመቀጠል በዚህ ባየነው የስቃሴ እንግዲህ ብዙ ተብሏል። ብዙ አስተያየት ሰጥተዋል ከተግባሪ አርሶ አደሮች። እስኪ ያለ ሌላ የሚሰጥ አስተያየት ካለ ያው እንግዲህ መጀመሪያም ላይ ለመግለጽ እንደሞከርኩት የግብርና ምርምር ውጤቶች ላልተደረሰባቸው አካባቢዎች ብለን ቦለቄ ይህ ዘር አባዥ አርሶ አደር በጣም የሚበረታታ አርሶ አደር ነው። የእሱም ዓላማ ራዕይ ምን እንደሆነ ሊገልጽልንና ሌሎች አርሶ አደሮችንም እሱም በተመሳሳይ መልኩ ከመደገፍና እዛ እንትን ውስጥ ከማስገባት አንጻር ምን ሀሳብ አለው የሚለውን ነገር ለሁለት ማካል ያባሉ። ምክንያቱም ተደጋግፎ መቀጠሉ የግድ ስለሚል ምን እያደረገ ነው? ያው እርሻው እንደሚታየው ትንሽ ነው። 13 ሄክታርና ታርሶ በእንስሳት ጉልበት ነው። በእንስሳት ጉልበት ያን ሆኖ ከዛ የበለጠ ራሱ ያ ኢንቨስተር ራሱ የሚያርስበትን እቃ ብናገኝ አሁን ያ እንስሳት ጉልበት ከዛ የበለጠ አርሳለሁ ብዬ እኔ በኔ በኩል እንትን እላለሁ። እቃውን ባገኘው ማለት ነው ያ ኢንቨስተር የሚያርስበትን እቃ እና አሁን የእንስሳት ጉልበት ራሱ ምንም እንትን የሚለው ነገር የለም። በእንስሳት ጉልበት ራሱ የታረሰ አይመስልም ስታየው። ያደረከው ነገር አለ? አዎ ወረዳ እንደዚህ እንትን ባለ ቁጥር እንትን ሲያስጎበኛቸው ነበር። አንተም ያው እንዳንተ እንዲሰሩ ታበረታታለህ? እኔም እንዲሰሩ እንትን ላቸው። ስለዚህ እንዳልከው ደግሞ ነገሮች ቢመቻቹ አንተም እንደዛ በማሽን ታግዘህ የማረስ ራዕይ ያለ ማለት ነው። ዘሩን ምንድን ነው የሚያደርገው? ካገኘ በኋላ ምን ለማድረግ አስበሃል? ዘር ምርቱን እንዴት ነው ልታደርግ ያሰብከው ካገኘ በኋላ? ሰውማ ያው እዚህ አብዛኛው ብዙ እንትን የለም ባለፈቃዶች አለ እነሱን አቀርብ። አሁን ደግሞ ያመጡት ነገር አለ ከእንትን አለ ከወረዳው ይገዛና ለሌላ አርሶ አደር የሚደገና። በጣም እናመሰግናለን። ከሴቶች ማህበር ደግሞ አስተርጓሚ ማዋያ ቢከታማ አቻቼ ላይ ከለም ቆሪ የሚል መነሻ አይደለም። ፍላጎቱ ሙሉ በሙሉ የመጣው ከወረዳ ግብርናና ገጠር ልማቱ ወረዳና ግብርና ገጠር ልማቱ ደግሞ ከአርሶ አደሮች ያመጣው ማለት ነው። እነዚህን ቴክኖሎጂዎች ከመረጥን በኋላ ግብአት መስጠቱ ብቻውን ዋጋ የለውም። በብዙ ብር ወጥቶበት ቴክኖሎጂዎችን አባስተን ዝም ብለን ግብአት ሰጠን ውጤታማ አይደለም ማለት ጥሩ አይደለም በሚል የግብርናና ገጠር ልማቱ የፓይ ግብርና ምርምር ማዕከልና መንግስታዊ ያልሆነው ድርጅት ሴፓር በጋራ ምን እናድርግ የሚል ውይይት ነበር። ከሁሉም ነገር አስቀድሞ ከዛ በኋላ ከአቅም ግንባታ ስራ መነሳት መቻል አለብን። የአቅም ግንባታ ስራውን እርግጠኛ ከሆንን በኋላ ነው የቴክኖሎጂ ስርጭቶች ምንገባ የሚል ስምምነት ላይ ነው የገባነው። በዛ አግባብ ሙሉ በሙሉ ቅድም ስላልተገለጸ እንጂ ሙሉ በሙሉ ወደ 100 የሚጠጉ አርሶ አደሮችን ስናሰለጥን ሙሉ በሙሉ ለአርሶ አደሮችና ለልማት ጣቢያ ሰራተኞች እንዲሁም ለግብርና ባለሙያዎች ይሄ ቴክኖሎጂ ይሄድባቸዋል ከሚባሉት ጣቢያዎች ውስጥ ተመርጠው መጡ። ሙሉ በሙሉ ለነዛ አርሶ አደሮች ልማት ጣቢያ ሰራተኞችና ባለሙያዎች የገንዘብ ምንጭ ያወጣው ፔፓር ነው። ምርምር ማዕከሉ ምንም አይነት በማሰልጠን ሂደት ውስጥ ምንም አይነት እንትን የለውም። አጠቃላይ የአቅም ግንባታ ስራውን ሰጥቷል ማለት ነው። ከዛ ውጪ እንዴት አድርገው ማሳቸውን ሊከታተሉ እንደሚችሉ ቅድም ከአሶሳ ዩኒቨርሲቲ የተነሳ ነበረ። ስልጠናውን ስንሰጥ የዚህን ቴክኖሎጂ ሙሉ ፓኬጅ ነው የሰጠነው። ሙሉ ፓኬጅ የእያንዳንዱን ነገር ከማሳ ዝግጅት እስከ ድህረ ምርት አያያዝ ማለት ነው። ሲቀጥል ለልማት ጣቢያ ሰራተኞቻችን የመረጃ መሰብሰቢያ ፎርማት ሁሉ ምርምር ማዕከሉ አዘጋጅቶ አድርሷል።
ከዛ በኋላም የማስተሳሰር ስራዎች ለመስራት የተሞከረበት ሁኔታ አለ። እንግዲህ በአፈጻጸም ላይ ምናልባት በመስመር መሆን አለመሆን ራሱን ችሎ የተወሰኑ ክፍተቶች ቢኖሩም ስልጠናዎችን ስንሰጥ ሙሉ ፓኬጁን በስርዓቱ የተሰጠበት ሁኔታ አለ። ከዛ በኋላም የጋራ የመስክ ግምገማ ስራዎችን ሰርተናል። የመረጃ መሰብሰቢያ ፎርማቶችን ብቻ ሰጥቶ መተው ሳይሆን በጋራ ግብርናና ገጠር ልማቱ የግብርና ምርምር ማዕከልና የሴፓር ባለሙያዎች ሆነን አርሶ አደሮችን እንዴት እየሰሩ እንዳሉ ከዚህ በኋላ ሊያስተካክሏቸው የሚችሏቸውን ሀሳቦችንም ከመስጠት አንጻር በጋራ የመስክ ግምገማ ስራዎችንም ሰርተናል። ከዛም ባለፈ እግረ መንገድን ልግለጸው እና እነዚህን ቴክኖሎጂዎች የበለጠ ተጠቃሚ ከማድረግ አንጻር አሁን ከአኩሪ አተር ጋር ተገናኝቶ ይህ አካባቢ አሁንም በአንጻራዊ የምግብ ዋስትና ችግርም አለበት ተብሎ የሚታመን ነው። አኩሪ አተር ደግሞ ከፍተኛ የሆነ የንጥረ ነገር ይዘት ያለው ሰብል ነው። ከእንስሳት ተዋጽኦም በላይ የተለያዩ ንጥረ ነገሮች አሉበት። ስለዚህ አሁንም ከነዚህ አካላት ጋር በጋራ በመሆን እያሰብን ያለ ነው። እቅድም ይዘን እየገባንበት ያለ ነው። ይሄ አንደር ኒውትሪሽንስ የሆኑትን ሰዎች በመምረጥ የተለያዩ እስከ 14 እስከ 15 አይነት የአኩሪ አተር ምግብ ዝግጅት አለ። እነሱን ነገሮች የሚመለከታቸው አካላትን በማሰልጠን የተመረተውን አኩሪ አተር የግብይት ችግር አለበት ተብሎ እንዳይሰጋ መጀመሪያ በቤት ውስጥ ደረጃ እንዲጠቀሙበት የማድረግም ኦልሞስት ቅድመ ዝግጅት ጨርሰን በዚህ ወር አሁንም የምግብ ዝግጅት የአቅም ግንባታ ስልጠናዎች እንደገና እንገባለን። እንዲህ አይነት መሰል የጋራ የሆነ ከመጀመሪያው ከፍላጎት ማነሳሳት ከፍላጎት ማውጣት እስከ መጨረሻ እስከ መስክ ክትትል በጋራ እነዚህ ሶስት አካላት ሰርተዋል። በመሃል የአፈጻጸም ክፍተቶች ሊኖሩበት ይችላሉ። ያለው ነገር ይሄ ነው። በመጀመሪያ ወልዳቸነፍ እባላለሁ። የጉባ ወረዳ ሴቶች ወጣቶች ህጻናት ጉዳይ ጽሕፈት ቤት ባለሙያ ነኝ። እኔ መግለጽ የምፈልገው እነዚህ ሴቶች የእርሻ ስራ ማህበር ከመጀመሪያ ጀምሮ እስካሁን ድረስ እንዴት ለዚህ በቁና የተለያየ አካላት ምን አይነት ድጋፍ አድርገውላቸዋል የሚለውን ነው። በመጀመሪያ የቀበሌውን የህብረተሰብ ክፍል የሚኖሩትን ሴቶች በማሰባሰብ የኢኮኖሚ ተጠቃሚ ለማድረግ ሰፊ የውይይት መድረክ ነው የተፈጠረላቸው። ከዚህም መካከል በሶስት አይነት የስራ ድርሻ በሁለት አይነት በሶስት ቡድን ለመደራጀት ፈቃደኛ ሆኑ። ሁለት በእርሻ ማህበርና አንድ በሸቀጣ ሸቀጥ ታች አሁን ሩቅ ነው እንጂ አይሲድ ጎጥ ላይ እንደዚሁ በተመሳሳይ የእርሻ ማህበር አሉ 15 አባላት ያሉት። እነዚህ ደግሞ 25 አባላት ያላቸው ሌሎች የእርሻ ማህበር ሴቶች ናቸው። እንደ ወረዳ ከነዚህ ባለፈም 5 የእርሻ ስራ ማህበር አሉን ሴቶች ተደራጅተው የሚሰሩባቸውና እነዚህ ግን አምስቱንም ሆነ ሌሎችን የሴቶች ማህበር በኢኮኖሚ ተጠቃሚ ለማድረግ እንዳስፈላጊነቱ ከግብርና ከአነስተኛ ጥቃቅን እንዲሁም በወረዳ ውስጥ የሚገኙ የተለያዩ መንግስታዊ ያልሆኑ ድርጅቶች ሴፓር ጉባ ፕሮጀክት ጋራ በመነጋገር የተለያዩ የቴክኖሎጂ ግብዓቶችን የሚያገኙበትን መንገድ ነበር ያመቻቸን ነው። በእርሻ ለመሰማራት ፈቃደኛ ሆነው ራሳቸውን አዘጋጅተው ሲቀርቡ በመጀመሪያ አስፈላጊ የሆኑ ግብዓቶችን ማሟያ የሚሆን 50 ብር ነው የመግቢያ ክፍያ ከፍለው የጀመሩት። ከዛ በኋላ ከቀበሌ ጋር በመነጋገር መሬት እንዲሰጣቸው ተደረገ። የቀበሌው የግብርና ባለሙያዎች የግብርና አሰራርና ቴክኖሎጂ አጠቃቀምን ቀን በቀን ከነሱ ጋር ሆነው እያሳዩአቸው እያገዟቸው እኛም አንዳንድ በማህበር ውስጥ ችግሮች ሲኖሩ እየተከታተልን እያገዝናቸው ነው ከዚህ የደረሱት። ከዛም ባለፈ የተለያዩ የቴክኖሎጂ ግብዓቶችን ድጋፍ የሚያደርገው በወረዳው በተለይ በአራቱ ቀበሌዎች ሴፓር ጉባ ፕሮጀክት ሲሆን በሚያደርጋቸው ድጋፎች በተለይ በሬ ሰጥቷል፣ አህያ ሰጥቷል። እነዛን በሚሰጣቸው ወይም በሚያከፋፈልበት ሰዓት 50% ሴቶች ተጠቃሚ ናቸው። 50% ሴቶች ተጠቃሚ ሲሆኑ የሴቶችን ድርሻ የማህበሩ አባላት መውሰድ አለባቸው። የማህበሩ አባላት ወስደው ገቢው ለማህበር ሆኖ የማህበሩ አንድ ወይም ሁለት ሰው ከሚወስዱት 25 ሴት ያሉበት አባላት ወስደው ሰፊውን መሬት አርሰው በጋራ እንዲጠቀሙ ነው ያደረግነው። በዚህ መሰረት ሰፊ ስራ ተሰራ። ያው በጥሩ ሁኔታ እስካሁን ድረስ አለ። ስልጠናዎችም 50% ስልጠና ሲሰጥ ሴቶች ናቸው መሳተፍ ያለባቸው በእያንዳንዱ የግብርና ስራዎች። እነዛን ሰፊውን ድርሻ የምንሰጠው ከማህበሩ አባላት ያሉትን ነው። በተለያየ ቀበሌዎች ያሉ የእርሻ ስራ ማህበሮቻችን እንዲሁም በተመሳሳይ ያሉትን ሌሎችንም ሲሰጥ
በአደረጃጀት ወይም በገበያ ስራ ሲሆን በሸቀጣሸቀጥ የተደራጁትን ተሳታፊና ተጠቃሚ እንዲሆኑ እናደርጋለን። ያም ይሁን ይህ አሁን ለዚህ ለመድረስ ይህን ስራ ለማየት የበቃን ነው ከቀበሌ ባለሙያዎች፣ ከቀበሌው አመራር፣ ከወረዳው ግብርናና ገጠር ልማት ሴፓር ጉባ ፕሮጀክት እንዲሁም የጽህፈት ቤታችን ከመጀመሪያ ጀምሮ የጉባ ወረዳ ሴቶች ወጣቶችና ህጻናት ጉዳይ ጽህፈት ቤት እነዚህን የቀበሌውን ሴቶች ተጠቃሚ ለማድረግ በተሰራው የጋራ ቅንጅት አሰራር ነው እዚህ የደረስነው። ከሁሉም በላይ ግን ስራው ተሰርቶ ውጤቱ ላይ የተሰራው ስራ ለመታየት ከተለያየ ቦታ ከሩቅም ከቅርብም ተሰባስቦ ይሄን ነገር ሪኮግናይዝ ማድረግ ቀላል ነገር አይደለም። ትልቅ መነሳሳትን ይፈጥራል። ከዛም ባለፈ እንደዚህ አይነት ስራ እየተሰራ መሆኑ ከታወቀ ሌሎች ተመሳሳይ ድጋፎችም በተለያየ ከክልልም ከዞንም እንዲሁም ከፌደራልና ሌላ አካላት በሚያደርጉበት ሰዓት ወደዚህ ትኩረት የሚሰጡበትን መንገድ የሚያመቻች ትልቅ መድረክ መሆኑን እየገለጽኩ ስላደረጋችሁት የመስክ ጉብኝት ምንም አድካም ቢሆንም ልባዊ ምስጋናዬን ማቅረብ ፈልጋለሁ። አመሰግናለሁ። ታዩ ብዙ ቻሌንጆች ነበሩ። ከካንቻ ጀምሮ ማሳ ዝግጅት አለ፣ የእርሻ ድግግሞሽ አለ። ሆኖም ግን እነዚህ ሴቶች የእርሻ እንትንን ሲጠቀሙ በበሬ ማረስን ሲጠቀሙ የመጀመሪያቸው ከመሆኑ የተነሳ ምናልባት የተነሱ ጥያቄዎች ተገቢ ናቸው። በመስመር አልተዘሩም፣ ማዳበሪያም አልተጠቀምንም። ምንድነው በሚቀጥለው አመት ሴቶቹ ጋር ራሱ አሁን የተደራጁ ማህበራት ጋር ተነጋግረናል። በሚቀጥለው አመት ሙሉ በሙሉ 5 ሄክታር ወደ 6 እናሰፋለን። ዛሬ ጥሩ ስራ ነው ያየነው። ፓዌ ግብርና ምርምር ማዕከላችን ከሌሎች ባለድርሻዎች ጋራ በተለይ ከግብርናው ከኤንጂኦ እና ከአርሶ አደሮቹ ጋር ሆኖ ይሄንን ስራ ስላሳየን በእጅጉ እናመሰግናቸዋለን። በተለይም አርሶ አደሮች፣ ሴት አርሶ አደሮች ተደራጅታችሁ ከነበረው ባህል ተላቃችሁ ይሄ ወረዳ እንደ ሀገራችን እናንተም እንደምታውቁት ጉባ ወረዳ በሀገራችን ታሪክ ውስጥ ትልቅ ታሪክ እየተሰራበት ያለ ነው። ታላቁ የህዳሴ ግድብ እዚህ እየተሰራ ነው። እናንተም ደግሞ እዚህ ያላችሁት ሴቶችም ወጣቶችም ታላቅ ስራ መስራት አለብን ብላችሁ ስለጀመራችሁ እናመሰግናለን። የኛ ተቋም ግብርና ሚኒስቴር ብሎም ደግሞ መንግስታችን ህዝባችን ከድህነት እንዲወጣ የልማትና የእድገት ስትራቴጂ የእድገትና ትራንስፎርሜሽን እቅድ ዘርግቶ በየዘርፉ ትላልቅ ነገሮች እየተከናወኑ ናቸው። ውጤቶችም እየተገኙ ናቸው። በተለይ አርሶ አደሮችን ማደራጀት፣ ሴቶችን፣ ህዝቦችን ተጠቃሚ ማድረግ በየአካባቢ ብዙ ጥሩ አጋጣሚዎች አሉ። መሬቱ ለም ነው፣ አካባቢው ለም ነው። ሰው አለ፣ መስራት የሚችል ሰው አለ። ተቋሞች አሉ እንደ ግብርና ምርምር ቅድም እንደ ሴፓር አይነት ኤንጂኦዎች የተለያየ አካላት አለን። መስራት እንችላለን። መስራት ደግሞ እንደምንችል አሳይታችኋል። ይሄው ነው። ቅድም ብዙ ቴክኖሎጂዎች አልገቡም የሚል እንትን ነበር። ግን ለመነሻው እኔ ሳየው በሙያዬ እንደ አጋጣሚ ደግሞ የሰሊጥ ተመራማሪ ነኝና እነዚህ አርሶ አደሮች ለመጀመሪያ ጊዜ የሰሩት ስራ ሁመራም አካባቢ፣ መተማም አካባቢ፣ ሌሎችም አካባቢ ሄጄ አይቻለሁ። እንደውም ያለፈው ሳምንት ወደ ሁመራ አካባቢ ነበርኩና እዛ ካለው ኢንቨስተሮች ከሰሩት ከአንዳንዶቹ እጅግ በጣም ይበልጣል እናንተ ስራ። ስለዚህ ብዙ ቴክኖሎጂዎች፣ ብዙ ስራዎች ከትንሽ ይጀመራል፣ እየተሻሻለ እያደገ ይሄዳል። ወይዘሮ ባቱላ ቅድም ያለችው የተናገረችው ራዕይዋም ትልቅ ነው። እንደሚታሳኩ በጣም እርግጠኞች ነን። አሁን ያለው ሁኔታ ጥሩ ምቹ አጋጣሚ አለ። ሁላችንም ሰርተን አገራችን የምንቀይርበት ከነበረው መጥፎ ታሪክ፣ የድህነት፣ የረሃብ
ታሪክ ሌሎች እኛን እየተመኙን ነው። አሁን ኢትዮጵያ በአጭር ጊዜ ለውጥ እያሳየች ነው። ምን ተአምር ተፈጥሮ ነው? ምን ተአምር፣ ምን ወርቅ፣ ምን ነዳጅ አግኝተው ነው ብሎ ነው እንትን የሚሉት። ግን ነዳጁ ወርቁ በእጃችን አእምሮአችን ውስጥ ነው ያለው። እያንዳንዱ ሰው ቅድም ካሳ እዚህ ቀርቦ ተናግሯል። እያንዳንዱ ሰው ከሰራ መለወጥ ይቻላል። ከግል ጀምሮ አገርንም መቀየር ይቻላል። ትምህርት ያስፈልጋል። እያንዳንዳችን የባህላዊ ዕውቀትም አለ። ህዝባችን እስከ ዛሬ የኖረው እነዚህ ሴቶች እናቶቻችን፣ እህቶቻችን ልጆቻቸውን አሳድጎ ቤተሰብን ይዘው አሁን ደግሞ ተደራጅተው እንደዚህ እየሰሩ ያሉት የራሳቸው ዕውቀት አላቸው። ተጨማሪ ደግሞ የሳይንስ ዕውቀት ያስፈልጋል፣ ትምህርት ያስፈልጋል። ካለላቸው ከተጨመረላቸው በየጊዜው ለውጥ ያሳያሉ። ቅድም እንዳሉት በራእያቸው እንዳስቀመጡት ወደ አግሮ ኢንዱስትሪ ወደ ሌሎች ስራዎች ይሸጋገራሉ። የመንግስታችንም ራእይና ስትራቴጂ ይሄ ነው። ስለዚህ እኔ ባጭሩ ዛሬ ጥሩ ነገር ነው ያየነው። ሁላችንም የሚያበረታታን ነው። ቅድም እንዳልኩት ይሄ ወረዳ ውስጥ ታሪክ እየተሰራ ነው ያለው። የኢትዮጵያውያን አይን እዚህ ላይ ነው። በየጊዜው መጥቶ እንደሚጎበኙ ታውቃላችሁ። የት ደርሷል? አሁን 48% 38% የተባለ በሚዲያ እያንዳንዱ ኢትዮጵያዊ ይከታተላል። እሱም ብቻ ሳይሆን እንደዚህ አይነት ሰሊጥ፣ እንደዚህ አይነት አኩሪ አተር፣ በተለይ ቅድም አዳኔ ሲናገር የነበረው አኩሪ አተር፣ አትክልቶች፣ እነዚህ አርሶ አደሮች ከሰለጠኑ ሌላውንም ያሰለጥናሉ። ልጆቻቸው፣ ቤተሰባቸው። የሴቶች መለወጥ የቤተሰብ መለወጥ ነው። የቤተሰብ መለወጥ ተሰብስቦ ደግሞ የአገር ለውጥ ነው። ትልቅ ስራ ነው የተጀመረው። የሚያበረታታ ነው። ጠንክረን እንሳ፣ በዚሁን ቀጥል እላለሁ። እኔ ብዙ አላበዛባችሁ። ከሰራን እንቀይራለን። በአጭር ጊዜ የኢትዮጵያ ታሪክ ይለወጣል። ይሄንን አትጠራጠሩ። እያንዳንዳችሁ በግልም በህብረትም ተንቀሳቀሱ፣ ስሩ። ሀብት ይመጣል፣ ዕውቀት ይመጣል። እጃችን አይምሮአችን ውስጥ ነው ያለው፣ ልባችን ውስጥ ነው ያለው። ቆርጠን ከተነሳን እንቀይረዋለን ሁሉንም ነገር። አመሰግናለሁ። እግዚአብሔር ይስጥልኝ። ከምንም ተነስተን ነው ይሄን ለውጥ እያየን ያለ ነው። እኔ ከሁሉም አስቀድሜ ፓዊ እርሻ ምርምርን ሌሎች ለዚህ ስራ ስኬታማነት የተሳተፉትን ሌሎች ባለድርሻ አካላትን በክልሉ ስም ምስጋናዬን አቀርባለሁ። በአጠቃላይ የዚህን እንቅስቃሴ አጋጣሚ ሆኖ ይህ ዘርፍ የግብርናው ዘርፍ በክልል ምክር ቤት የኢኮኖሚ ጉዳዮች ቋሚ ኮሚቴ ያው ይከታተለዋል። ከኔ ጋር ሌሎች ቋሚ ኮሚቴዎች አሉ። ምንድነው እየተሰራ ያለ? እንደ አስፈጻሚ መስሪያ ቤቶች ምንድነው እየተከናወነ ያለ የሚለው እንደ ህዝብ ተከታትለን ያሉትን ክፍተቶች በጋራ የምንዘጋበት አጋጣሚዎች ነው ያለው። መስመራችን ይሄ ነው። ከዛ አንፃር በአሁኑ ሰዓት ትላንት ምንም ያልነበረ አርሶ አደሮቻችን እንኳን ሴቱ ወንዱም ከእጅ ወደ አፍ ሲጠብቅ በነበረው ሂደት ላይ ከዛ ተነስተን በአሁኑ ሰዓት ከ25 እና ከዛ በላይ ሴት አርሶ አደሮች እዚህ ደረጃ ላይ በመድረሳቸው እኛ በጣም ከመጠን በላይ ደስተኞች ነን። አይተናል፣ አረጋግጠናል። ይህም እንግዲህ ትልቁና ዋናው ቁም ነገር የአንድ ክፍል ስራ ሳይሆን የሁሉም ባለድርሻ አካላት ቅንጅታዊ ስራ ነው፣ ውጤት ነው ብለን ነው የምናረጋግጠው። አሁንም ቢሆን ይሄ ጉዳይ በዚህ ማሳ ላይ የተጀመረው እኛ የምንመኘው ተስፋፍቶ ሁሉም ጋር መድረስ አለበት።
ግብርና ምርምርንም በተለያዩ አጋጣሚዎች እና በተለያዩ መድረኮች ምን ስናወራ የነበረው ራዲሶቻችሁን አስፉ። በእርግጥ ፓዊ እርሻ ምርምር ማዕከል ከክልላችን ላይ እየተንቀሳቀሰ ያለው 2 የምርምር ማዕከሎች አሉ። ፓዊና አሶሳ ነው። አሶሳን በተለያዩ መድረኮች ስለምናይ መስተካከል የሚገባቸው ጉዳዮች ላይ አስተያየት ሰጠናል ከዚህም በፊት። ፓዊንም ደግሞ አፕሪሼት እያደረግነው ነው። ሁሉም ዞን ወረዳዎቻችን ላይ ገብቷል። በ7ቱ ላይ እየተንቀሳቀሰ ነው። አርሶ አደሩ ጀርባ ላይ ሆኖ እየሰራ መሆኑን አረጋግጠናል በመናደርገው ክትትልና ቁጥጥር። ስለዚህ አሁንም ቢሆን እኛ የምንለው ይህ እንቅስቃሴ አሁንም ቢሆን ውስን ነው። ህዝባችን ከኛ ብዙ ነገር ይጠብቃል። እንግዲህ ቅድም ከፌደራል የመጡ ዶክተር እንዳሉት ያለን ሀብት አንድ መሬት ነው፣ ያለን ሀብት ጉልበት ነው። ከዛ ጋር የኛን ቴክኖሎጂ አጣምረን በቅንጅት ብንሰራ ከድህነት እንወጣለን የሚለውን እናረጋግጣለን። እኛ ለምን በቴክኖሎጂ ጦት ባለማወቅ ስንት ደረጃ ላይ ትላንትና እንደነበርንና ቤተሰቦቻችን ምን ላይ እንደነበሩ እያየን ነው። በአሁኑ ሰዓት ደግሞ እነኚህ ተቀናጅቶ አንድ ላይ መሬት ላይ በመድረሳቸው ምን ለውጥ እየታዩና የትኛው ደረጃ ላይ እንደደረስ ሌሎች የውጭ ዜጎች እየመሰከሩ ነው አይደለንም እኛ። ስለዚህ ከዛ አንፃር እንግዲህ የዛሬው ጉብኝት ምናልባት በጉባ ወረዳ ላይ የመጀመሪያችን ነው። በዚህ ወረዳ ስንል የነበረም ይሄ ነው። የጉባ ወረዳ ጋር የሚሰራውን ቴክኖሎጂ መድረስ አለበት። ያን ህዝብ ቃኙት፣ ያን ወረዳ ቃኙት እያለ ነው። የግብርናም ቢሮ እንበለው፣ የእርሻ ምርምርም እንበለው፣ ኤንጂኦችም እንበለው፣ በጥቅሉ መንግስት ከሞላ ጎደል እያደረሰ ነው፣ ለውጦች አሉ የሚለውን እንድንመሰክር ነው የዛሬው የገበሬዎች በዓል የሚያሳየን። በመጨረሻ እንግዲህ እኔ የምለው ይህ እንቅስቃሴ በሁሉም አርሶ አደር ማሳ ላይ መስፋፋት አለበት ነው የምንለው። ሁሉም ባለድርሻ አካላት በዚህ ዙሪያ ላይ ተቀናይተን በቁርጠኝነት ከተነሳን ከድህነት ውስጥ የማንወጣበት ምንም አይነት ምክንያት የለም ነው የምንለው። ስለዚህ ከዛ አንፃር በተለይ ይህን ፕሮግራም አዘጋጅተው በጋራ እንድንመለከት ይሄን እድል እኛን ለጋበዙን ሴክተር መስሪያ ቤቶች የላቀ ምስጋና ነው ማቀርበው። አመሰግናለሁ። ምናልባት ይሄ በቅርቡ ትሬኒንግ እዚህ እናዘጋጃለን። እዚህ ማንኩሽና በአጠቃላይ ይህም በኢትዮጵያ ባሉ በሁሉም ምርምር ማዕከላት የአሰልጣኞች አሰልጣኝ እንሰጣለን ብለን ነው ያሰብነው እና በዚህ የተነሳ እኙላ ምግብ ማዘጋጀት እንችላለን። ምንድነው አኩሪ አተር ላይ ዋናው ችግር ገበያ ነው። ገበያ እጥረት ከሌለ የገበያ ችግር ካለ ምንድነው ማድረግ ያለብን የሚለውን ነገር ስናይ አንደኛ ሃውስሆልድ ዩቲላይዜሽንን አንደኛ ጤናችንንም እያገኘን ነው። ሁለተኛ ደግሞ ፕሮቲንን በቀላሉ በርካሽ ዋጋ በተለይ አኒማል ይሄ ወተትና በማይገኙባቸው አካባቢዎች ላይ በቀላሉ በርካሽ ፕሮቲን ማግኘት እንችላለን ማለት ነው። አኩሪ አተር አሁን በጣም በሀገራችን ደረጃ እየተፈለገ ያለ ሰብል ነው። ብዙ ሀገሮች ኢምፖርት ለማድረግ ከኢትዮጵያ ኢምፖርት ለማድረግ አኩሪ አተርን እየጠየቁ ያሉበት ሁኔታ ነው ያለው። ስለዚህ ፕሮዳክሽኑ በጣም መስፋት አለበት። ፕሮዳክሽን ኢቭን ራሱ ባይሰፋ ሃውስሆልድ ዴግን መመገብ መቻል አለብን የሚለውን ለማስተላለፍ ነው። ስለዚህ ሁላችንም ከዛ ተነስተን እየመጣን ሳር ይዘን መጣን ያለንን መጠቀም እንችላለን። እየመጣን ሁሉንም ነገር ወተትም አለ እየቀመስን አሁን መሄድ እንችላለን ማለት ነው። ብዙዎችን ስለዚህ ከዛ እንጀምርና ያረጋል ሳህን አምጣልን ሳህን
Ada